አባት አገር ሸዋን ቁና መብረቁ ከስፍራ አይወርዱም አይነቃነቁ አባት አገር ሸዋን ቁና መብረቁ ከስፍራ አይወርዱም ከእውነታው ከሀቁ አባት አገር ሸዋን ቁና መብረቁ ለመጣ ለሄደው አይነቃነቁ አባቅታው ሸዋ የአፍሪካ ማህደር የኢትዮጵያ ጥዋ አንድ አገር ነው እንጂ ቦታ ያውቅም ሸዋ የፋሽስት መቅሰፍት የናጅሬ ፍሬ ተጉለትና ቡልጋ ወፍጣና ሙጃሌ ተወርዋሪው ወንዜ አይነኬው መሜ ይፋቱ ወደፊት ነው ብሎ ለሀገሬ ሊጋባው ሸዋ ነው የቀጠየው ዛሬ የፊደል ጌታ የነፍጡ ወጌሻ የሌለው መብረቅ የጥቃት ማፈሻ ሸዋ ምኒልክ ነው እስከ መጨረሻ አማራ ነኝ በለው አባክታው ሸዋ ከማጀቴ ገብተው ያንጎዳጎዱ አታይን በሴራ በሽክፍ ሲወዱ ሸዋ በበያገር ያነጠፈው ወንዱ ኃይለ ማርያም ማሞ ይዘከራል ክንዱ አገራቸው ሸዋ ሰዎቹ ነፍጠኛ ያንኮበር ማህሌት የበረራው ዳኛ የጥንቱ ኤረር ቤት የቃኙ መገኛ ድምፅ የለውም ሸዋ ጠላቱ ሲያስተኛል አገራቸው ሸዋ ሰዎቹ ነፍጠኛ ያንኮበር ማየት የበረራው ዳኛ የጥንቱ ኤረር ቤት የቃኙ መገኛ ድምፅ የለውም ሸዋ ጠላቱ ሲያስተኛ አባት አገር ሸዋ ይኩና መብረቁ ከስፍራ አይወርዱም አይነቃነቁ አባት አገር ሸዋ ይኩና መብረቁ ከስፍራ አይወርዱም ከእውነታው ከሀቁ አባት አገር ሸዋ ይኩና መብረቁ ለመጣ ለሄደው አይነቃነቁ አባቅታው ሸዋ የአፍሪካ ማህደር የኢትዮጵያ ጽዋ አንድ አገር ነው እንጂ ቦታ ያውቅም ሸዋ የፋሽስት መቅሰፍት የናጅሬ ፍሬ ተጉለትና ቡልጋ ወፍጣናው ምንጃሬ ተወርዋሪው ወንዜ አይነኬው መሜ ይፋት ወደፊት ነው ብሎ ለአገሬ ሊጋባው ሸዋ ነው የገበየው ዛሬ በፊደል ቤት ጌታ የነፍጡ ወጌሻ ድምፅ የሌለው መብረቅ የጥቃት ማፈሻ ሸዋ ምኒልክ ነው እስከ መጨረሻ አማራኒ በለው አባክታው ሸዋ ከማጀቴ ገብተው ያንጎዳጎዱ አታየን በሴራ በሽክፍ ሲወዱ ሸዋ በበያለ ያነጠፈው ወንዱ ኃይለ ማርያም ማሞ ይዘከራል ክንዱ
የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳም። ወደ ዜናው አልፋለሁ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ገለጸች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትልም ከሳለች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ያቀረበው ትናንት ሐሙስ ሰኔ 19 2017 ዓ.ም ማስታወቂያ ሚኒስትር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማባለስ እና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን ለመላክና ያካተተ እንደሆነ በመግለጫውም ላይም ተጠቅሷል። የተጻፊው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንዲሁም የሀገሪቱ መንግስት መግለጫ አስፍሯል ሲሉም ተገልጿል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልገለጸም። በቢቢሲ ጉዳይ ላይ ከውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሁፍ መልእክት ወዲያውኑ ምላሽ አላገኘም። ይሁን እንጂ ሉዓላዊ የተባለ መንግስት ቅርበት ያለው የበይነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበረ። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎች የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮጵያና ኤርትራ ስምምነት መፈራረሙን ተከትሎ የመጡ ለበጎ ወይም ለውጦች የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታታች እንደነበረ ይገልጻል። ነገር ግን የሰሜን ኢትዮጵያ ጦርነት ኢትዮጵያን ለማዳከምና እድል ተመልክቶ የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ ተጨማሪም የኤርትራ መንግስት ከህወሓት አጀንዳ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለ በዘገባው ላይ ያካትታል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት ሲያስከብር በኤርትራ መንግስት ላይ ግፊት እንዳያደርግ ጥሪ አቅርበዋል። ፕሬዚዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላ አቅርበው ነበር። መግለጫው እውነታውና የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግዴለሽነት አስፈላጊ መገለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብለዋል። በኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸውም ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ባለፈው ግንቦት በተረከበው የሀገሪቱ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላውን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር መገኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና የመሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉም ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ የሚል ያነሱት ወንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን መንግስት መገናኛ ብዙሃንና ቃለ መጠይቅ ያደረጉት መከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናሳውቃለን ብለዋል።
በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም አንዳንድ ሆደ ሰፊነት፣ አንዳንድ ሰምቶ እንዳልሰማ፣ አንዳንዱ ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አንገባንም ወይም የምንገባ አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በደጋጋሚ የተዘጉ በትግራይ ክልሎች በኩል ያሉት የዘለምባሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። የእነዚህን የድንበር መስመሮች መከፈት በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋ አስተያየት የለም ሲሉም ተናግረዋል።